ሰላም ሰላም ተማሪዎች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ስለ ሴት ወይም ስብስብ ዩኒቷን ማትማቲክስ 9ኛ ክፍል ላይ ያለውን ነው። ስለሱ አጠር አጠር እያደረግኩ ዋና ዋና ነገሮች መያዝ ያለባችሁን ከዚህ ቻፕተር እናወራለን። ሴት ወይም ስብስብ ስንል መጽሐፋችሁም ዲፋይን እንደሚያደርገው ኢት ኢዝ ኤ ኮሌክሽን ኦፍ ዌል ዲፋይንድ ኦብጀክትስ ኦር ቲንግስ ይላል። ያ ማለት ስብስብ ማለት የነገሮች ስብስብ ነው ወይ ኦብጀክት ኦር ቲንግስ። ነገር ግን የነገሮች ስብስብ ስንል ማንኛውም ነገር ስብስብ ማለት ሳይሆን ኢት ኢዝ ዌል ዲፋይንድ ማለት ስብስቡ ምን መሆን አለበት? ዌል ዲፋይንድ። ከዚህ ዴፊኒሽን ላይ አሁን ዌል ዲፋይንድ የሚለውን ባወጣው ማለት ኢት ኢዝ ኤ ኮሌክሽን ኦፍ ኦብጀክትስ ኦር ቲንግስ ቢባል ፎልስ ነው የሚሆነው። ምክንያቱም ዌል ዲፋይንድ መሆን አለበት። ዌል ዲፋይንድ ግዴታ ካልገባ በቀር ስብስቡ ምን ይሆናል? ፎልስ ይሆናል ማለት ነው። ለምሳሌ ዌል ዲፋይንድ ስንል ምን ማለት ነው? ኢት ኢዝ ፖሲብል ቱ ዲተርማይን ዌዘር ኦር ኖት ዘ ጊቨን ኦብጀክት ቢሎንግ ቱ ዘ ሴት ዊዝአውት አምቢጊቲ። ያ ማለት የሆነ ስብስብ ውስጥ አባል የሚሆኑትንና የማይሆኑትን አባሎቹ እነማን ናቸው ወይስ አይደሉም የሚሉትን ለማወቅ ግራ መጋባት የለብንም፣ ወይም ግልጽ የሆነ ስብስብ መሆን አለበት። ያ ካልሆነ በስተቀር ማንኛውም ነገር ስብስብ ሊሆን አይችልም። ምሳሌ ልስጣችሁ። ዘ ሴት ኦፍ ቢዩቲፉል ገርልስ ቢባል አሁን ዘ ሴት ኦፍ ሃንድሰም ቦይስ፣ አሁን ክላሳችሁ ውስጥ ቆንጆ ሴት ልጆች እና ቆንጆ ወንድ ልጆች ቢባል አሁን ስብስብ ውስጥ ማንን ነው የምታስገቡት? እዚህ ስብስብ ውስጥ ቆንጆ ማን ተብሎ ይገባል? አበበ ከበደ ብዬ አሁን ወንዶቹን እኔ ቆንጆ ናቸው ብዬ ያሰብኩትን ሊስት አደርጋለሁ። ስብስብ ኤ እኩል ይሆናል አበበ፣ በለጠ፣ ሰምቲንግ ብዬ ሊስት አደረኳቸው። ከዛ ሌላኛው ሰው ምን ብሎ ሊመርጥ ይችላል? አበበ መግባት የለበትም አበበ ቆንጆ አይደለም ሊል ይችላል። ልክ እንደዚህ አይነት ግራ የሚያጋባ አምቢጊቲ የሚፈጥሩ ወይም ክሊር ያልሆኑ ማለት የተለያዩ ሰዎች ሲጠየቁ ሁሉም የተለያየ መልስ ሊመልስ የሚችልበት ሁኔታ ካለ ያ ስብስብ አይሆንም። ነገር ግን ለምሳሌ ዘሴት ኦፍ ናቹራል ነምበር ብባል አሁን የመቁጠሪያ ቁጥሮች ስብስብ ከተባልኩ 1 2 3 ስብስብ ውስጥ ምን አድርጋለሁ? ኤዝ ኢኳልስ ቱ 1 2 3 እያደረኩ ሊስት አድርጋለሁ። ሌላ ሰውን ብጠይቁ መቁጠሪያ ቁጥሮችን ነው የሚነግራችሁ። ይሄ ግልጽ ነው አይደለም? እንደዚህ አይነት ነገር ከሆነ ግን ስብስብ ይሆናል። ግልጽ የማይሆን ከሆነ አምቢጊቲ የሚፈጠር ከሆነ ምን ይሆናል ማለት ነው? ስብስብ አይሆንም ማለት ነው። ወርዶቹ በራሳቸው ለምሳሌ ቢዩቲፉል፣ ፕሪቲ፣ ከዛ ናይስ፣ ጉድ፣ ስሞል፣ ሂውጅ፣ አግሊ፣ ባድ፣ ሌዚ፣ ክሌቨር፣ ኢዚ፣ ሃርድ፣ ሄቪ፣ ኢንተረስቲንግ፣ ሾርት፣ ቶል፣ ፋስት፣ ስሎ የሚሉት እነዚህ ቃላቶቹ ስብስብ ላይ ከተጠቀምናቸው ስብስብ አይሆንም እንዳጠቃላይ ማለት ነው። ምክንያቱም ግልጽ አይደለም። ምሳሌ አሁን ዘ ሴት ኦፍ ስማርት ስቱደንት ኢን ዩር ክላስ ቢባል እኔ አሁን ስማርት ስቱደንት ከተባለ ሊስት የማደርጋቸው ጥሩ ጥሩ ልጆች ናቸው ብዬ የምመርጣቸውን በባህሪም በምንም ሊሆን ይችላል ስማርት የሆኑትን ለኔ ልመርጥ እችላለሁ። ነገር ግን እኔ የመረጥኳቸው ሌላኛው ሰው ኧረ ይሄኛው ልጅማ ስማርት አይደለም በጣም መጥፎ ልጅ ነው ሊል ይችላል። ያ ማለት አምቢጌስ ነው ማለት ነው። ሁሉም የራሱን አስተያየት ሊሰጥበት የሚችል ነው። ክሊር አይደለም እንደዚህ አይነት ነገር። ከዛ ዘ ሴት ኦፍ ክሌቨር ስቱደንት፣ ክሌቨር ስቱደንት አሁን የጎበዝ ተማሪዎች ስብስብ፣ እንደዚሁ ጂኒየስ ስቱደንት፣ ሃርድ ወርከር ስቱደንት፣ እንደዚህ አይነት ነገሮች ቃላቶች ካሉ ስብስብን አይገልጹም። ዘ ሴት ኦፍ ኢንተረስቲንግ ሪፈረንስ ቡክስ ኢን ዩር ስኩል ቢባል አሁን እኔ ሴት ኤ ኢዝ ዘ ሴት ኦፍ ኢንተረስቲንግ ሪፈረንስ ቡክ ኢን ዩር ስኩል ቢባል እኔ አሁን እዚህ ጋር ለእኔ ኢንተረስቲንግ የሆኑትን ሊስት አደርጋለሁ። ስብስብ ውስጥ ማን ላካት? ኤክስትሪምን አስገባሁት። እዚህ ጋር ኤለመንት ነው አልኩት። ሌላው ኒው ጋይድ የሚባል ሪፈረንስ ለእኔ አሪፍ ነው። ከዛ ቶፕ የሚባሉ ሪፈረንሶች እነዚህ ለእኔ ኢንተረስቲንግ ናቸው። ከዛ ሌላኛው ሰው ምን ሊል ይችላል? አረ ኒው ጋይድ ለእኔ አይመቸኝም ሊል ይችላል። ያ ስብስብ ውስጥ አላካትተውም ይላል ማለት ነው። እሱ መብቱ ነው። ለሱ ካልተመቸው አለማካተት ይችላል። አሁን ኢንተረስቲንግ የሚለውን እኔ እና እሱ ምን አለን? አጣላን ወይም አርጊውመንት ውስጥ ከተተን ወይም እንዳንግባባ አደረገን። እንደዚህ አይነት ያሉ ቃላቶችን የሚሉ ከሆነ እንጠቀም ከሆነ ስብስብን አይገልጹም ማለት ነው እንዳጠቃላይ። ከዛ ሌላው ደግሞ ሪፒቴሽን ነው። ሪፒቴሽን ስብስብ ላይ አይፈቀድም። አሁን ስብስብ ኤ እኩል ይሆናል 1 2 3 ቢሆን ከዛ ሪፒቴሽን ይህኛውን ሌላ ስብስብ ቢ ብለው 1 2 2 3 3 3 እዚህ ጋር 1 2 3 የሚል አለ። ስብስብ ቢ ደግሞ 1 2 2 3 ደግሞ 3 ጊዜ ተደግማለች። አሁን እዚህ ጋር መደገም ኤሌመንቶቹ አልተቀየሩም አይደለም። ስብስቡ ውስጥ ኤሌመንት እስካልተቀየረ ድረስ ብንደጋግመው ምን ያመጣ ማለት ነው? ለውጥ የለውም። ስለዚህ ሪፒቴሽን ኢት ኢዝ ኖት አሎድ ኢን ኤ ሴት ወይም ኢት ዳዝ ኖት ሜክ ኤኒ ዲፈረንስ ኢን ዘ ሴት ማለት ነው። ምንም አይነት
ለውጥ አያመጣም ለስብስቡ። ኤ እና ቢ ምንድን ናቸው ማለት ነው? እኩል ናቸው። ነምበር ኦፍ ኤለመንቶቹ ወይም ምን ያክል አባል አላቸው ብላችሁ ከተጠየቃችሁም ምንድን ናቸው? እኩል ናቸው። አሁን እዚህ ጋር 1 2 3 4 5 6 ስትቆጥሯቸው 6 ናቸው። ነገር ግን 3 ጊዜ ተደገመ፣ 2 ጊዜ ተደገመ፣ 1 ለብቻው አልተደገመችም። ከዚህ ሴት ኤ እና ሴት ቢ አይለያዩም፣ ተመሳሳይ ናቸው። ምክንያቱም ኤለመንቶቹ እስካልተቀየሩ ድረስ ሪፒቴሽን ዳዝ ኖት ሜክ ኤኒ ዲፈረንስ ኢን ሴት። ይህንን መያዝ አለባችሁ። ኤ ኢዝ ኢኳል ቱ ቢ። ኤ እና ቢ ምንድን ናቸው? እኩል ናቸው። ኤለመንቶቹ ተመሳሳይ እስከሆኑ ድረስ ይህንን መያዝ አለባችሁ። ነምበር ኦፍ ኤለመንታቸውም እኩል ነው። እዚህ ጋር ቢደጋግም ባይደጋግም ለውጥ የለውም። ኤ እና ቢ ተመሳሳይ ናቸው እና ሪፒቴሽንም መደገም የለበትም ወይም አይፈቀድም ማለት ነው። ከዛ ኦርደር ዳዝ ኖት ሜክ ዲፈረንስ ኢን ሴት። አሁን እዚህ ጋር 1 2 3 የሚለውን እኔ ብቀያይረው 3 2 1 ባደርገው ይሄ ምንድነው? ለውጥ የለውም። ያ ማለት ይሄ ስብስብና ይሄ ስብስብ ምንድን ናቸው ማለት ነው? እኩል ናቸው፣ ተመሳሳይ ናቸው። ብታቀያይሩት ችግር የለውም ማለት ነው። ከዛ ስብስብ እስኪ እዚህ ጋር አሁን ዘ ሴት ኦፍ መንዝስ ኦፍ ዘይር ይሄ ስብስብ ይሆናል አይሆንም? ይሆናል። መንዝ ወራቶች ይታወቃሉ። ወራት ከሆነ የስብስቡ አባል ይሆናል እላለሁ። ወራት ካልሆነ ደግሞ የስብስቡ አባል አይደለም እላለሁ። ስብስብ አባልና አባል ያልሆኑትን የምንለይበት ኢፕስሎን የምትባል የግሪክ ካራክተር አለች። ኢ የምትመስላለች እቺ ኤለመንት ወይም የስብስቡ አባል ነው ወይስ አይደለም የሚለው። አባል ከሆነ ኢ እናደርጋለን። አባል ካልሆነ ደግሞ እንደዚህ ካንስል የማድረግ በኢ ላይ ስርዝ የማድረግ ምልክት አላት። በዚህ መልኩ ኢት ኢዝ ኖት አን ኤለመንት ኦፍ እና ኢት ኢዝ አን ኤለመንት ኦፍ ቢሎንግ ቱ ኦር ኢት ኢዝ ኖት ቢሎንግ ቱ ብለን ኢት ኢዝ ኤ ሜምበር ኦፍ ኦር ኢት ኢዝ ኖት ኤ ሜምበር ኦፍ ብለን በዚህ መልኩ ማንበብ እንችላለን። ምሳሌ እዚህ ጋር 1 2 3 በስብስብ ውስጥ ናቸው ያሉት አይደለ? 1 ኢዝ አን ኤለመንት ኦፍ ኤ፣ 2 ኢዝ አን ኤለመንት ኦፍ ኤ፣ 3 ኢዝ አን ኤለመንት ኦፍ ኤ። እነዚህ ምንድናቸው? ኤለመንት ናቸው የስብስቡ። ከዚህ ውጭ ግን ለምሳሌ 5 ቢባል 5 ወይም 5 ኢዝ ኖት አን ኤለመንት ኦፍ ኤ። 5 የኤ ምንድነት? አባል አይደለችም ብዬ በዚህ መልኩ ገልጻለሁ ማለት ነው። ዘ ሴት ኦፍ ቶል ስቱደንት ኢን ዩር ክላስ ቢባል የረጅም ተማሪዎች ስብስብ። ረጅም የምትሉትን መረጣችሁ። እኔ ደግሞ እናንተ የመረጣችሁትን መጣል እችላለሁ። ምክንያቱም ቶል የሚለው በራሱ ምንድነው? አምቢጊየስ ነው። ቶል ማለት ስንት ሴንቲሜትር ግልጽ አይደለም። ዘ ሴት ኦፍ ቶል ስቱደንት ግሬተር ዛን 180 ሴንቲሜትር ከ180 ሴንቲሜትር የሚበልጡ የረጃጅም ተማሪዎች ስብስብ ከተባለ ግን 180 የምትለው ምንድነች? ክሊር አድርጎልኛል እና ከ180 የሚበልጡ ካሉ ለክቼ እዚያ ስብስቡ አባል አደርጋቸዋለሁ። ካልሆኑ ደግሞ አይሆኑም ማለት ነው። እንደዚህ አይነት ነገሮችን ስብስብ ላይ መረዳት አለባችሁ። ሌላው ስብስብን እንደዚህ ብለን ዲፋይን ካደረግን ስብስብን እንዴት ነው የምንገልጸው የሚለው ነገር ነው። ስብስብን እንዴት ልንገልጸው እንችላለን? ማለት ስብስብን በምን አይነት መልኩ ነው ልንጽፈው የምንችለው? የመጀመሪያው ቨርባል ወይም ስቴትመንት ሜተድ ነው። ይሄ ማለት ስብስባችንን በምንድን ነው የምገልጸው? በቃላት ወይም በሴንቴንስ ፎርም ነው የምገልጸው። ቅድም እንዳልኩት ዘ ሴት ኦፍ ቢዩቲፉል ገርልስ፣ ዘ ሴት ኦፍ ኢንተረስቲንግ ሪፈረንስ ቡክስ በቃላት ነው እየገለጽኩት ያለሁት። ልክ እንደዚህ አይነት አገላለጽ ካለ ምን እንለዋለን ማለት ነው? ኢት ኢዝ ቨርባል ወር ስቴትመንት ሜተድ እለዋለሁ። በዚህ መልኩ ልገልጸው እችላለሁ። አንደኛ ቨርባል። ሌላ እስኪ ምሳሌ ልስጣችሁ። ዘ ሴት ኦፍ ናቹራል ነምበር ቢባል ቨርባል ነው ማለት ነው። ዘ ሴት ኦፍ ናቹራል ነምበር ለዛን 10፣ ዘ ሴት ኦፍ ናቹራል ነምበር ለዛን 100። እንደዚህ አይነት በቃላት የምገልጻቸው ከሆኑ ቨርባል ወይም ስቴትመንት ሜተድ። ሌላው ኮምፕሌት ሊስቲንግ ሜተድ ኦር ሮስተር ሜተድ የሚባል አለ። ኮምፕሌት ሊስቲንግ ኦር ሮስተር ሜተድ። ይሄ ማለት እያንዳንዷ ኤለመንት ኦል ኤለመንትስ አር ሊስትድ፣ አንድም ኤለመንት መቅረት የለባትም። በስብስባችሁ ላይ ምን ታስቀምጣላችሁ ማለት ነው። ሁለተኛው ኮምፕሌት ወይም ሮስተር ሜተድ የሚባለው ማለት ነው። አንድም ኤለመንት አይቀርም። ኮምፕሌት ሊስቲንግን የምንጠቀመው መቼ ነው ካላችሁኝ፣ ኤለመንቶቹ ፊው ወይም ጥቂት ከሆኑ ነው። ያ ማለት በጣም በልክ አድካሚ ከሆነ ኮምፕሌት ሊስቲንግ አንጠቀምም። ማንኛውንም ስብስብ በኮምፕሌት ሊስቲንግ ሜተድ ማስቀመጥ አንችልም። እስኪ ላሳያችሁ። አሁን በቨርባል ሜተድ ዘ ሴት ኦፍ ናቹራል ነምበር ዘ ሴት ኦፍ ኤ ኢዝ ኢኳልስ ቱ ኤ ኢዝ ዘ ሴት ኦፍ አሳጥሬው ነው እዚህ ጋር ኤ ኢዝ ዘ ሴት ኦፍ ናቹራል ነምበር አልኩት እዚህ ጋር ማን በቨርባል ሜተድ ማለት ነው። ኮምፕሌት ሊስቲንግ ቢባላው ናቹራል ነምበሮች አንድም ሳይቀሩ በሙሉ ሊስት አድርጋቸው ማለት ነው። እችላለሁ? አልችልም?
ስለዚህ ኮምፕሊት ሊስቲንግን ልጠቀም አልችልም ማለት ነው። ይሄንኛው ሜተድ መጠቀም አልችልም ለዚህኛው ስብስብ። ከዛ ዘ ሴት ኦፍ ናቹራል ነምበር ለዛን 100 ቢባል ከመቶ የሚያንሱ የናቹራል ነምበሩ አባሎችን ቢባል በቨርባል ልገልጸው እችላለሁ። ግን በኮምፕሊት ሊስቲንግም ይከብደኛል። ምክንያቱም ከአንድ እስከ መቶ ማለት በጣም ጊዜ ይፈጃል፣ ቦታ ይፈጃል። እነዚህ አይነት ነገር ከሆነ ኮምፕሊት ሊስቲንግን አትጠቀሙ። ፊው ኤለመንቶች ካሉ ወይ ትንሽ ጥቂት ኤለመንቶች ካሉ ሊስት ታደርጓቸዋለሁ አንድም ኤለመንት ሳይቀር። ለምሳሌ ዘ ሴት ኦፍ ናቹራል ነምበር ለዛን 5 ለዛን 10 ቢባል እያንዳንዳችሁ ቀላል ትንሽ ኤለመንቶች ስለሆኑ ትጽፋችኋላችሁ ማለት ነው። ከዛ ፓርሻል ሊስቲንግ ሜተድ፣ ፓርሻል ሊስቲንግ ሜተድ ሶስተኛው ነው። ፓርሻል ሊስቲንግ ሜተድ፣ ፓርሻል ሊስቲንግ ሜተድ ጋር ፓርሻል ሊስቲንግ ሰም ኦፍ ዘ ኤለመንትስ አር ሊስትድ፣ ሰም ኦፍ ዘ ኤለመንትስ አር ሊስትድ፣ የተወሰኑትን ሊስት ታደርጓቸዋላችሁ። ኢት ኢዝ ዩዝድ ኢፍ ሊስቲንግ ኦፍ ኦል ኤለመንት ኢዝ ዲፊካልት ኦር ኢምፖሲብል። አሁን ቅድም እንዳልነው ዘ ሴት ኦፍ ናቹራል ነምበር ይላል። አሁን ዘ ሴት ኦፍ ናቹራል ነምበርን ሊስት ማድረግ አልችልም በኮምፕሊት ሊስቲንግ። ስለዚህ ፓርሻል ሊስቲንግ እንጠቀማለሁ። ያ ማለት የተወሰኑትን ኤለመንቶች ሴት ኤ ኢዝ ኢኳል ቱ ዘ ሴት ኦፍ 1 2 3 አድርጌ ከዛ ዶት 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 እንደዚህ እያለ ይቀጥላል እላለሁ። ስለዚህ በስብስብ ውስጥ አስቀምጠዋለሁ። ይህ ስብስብ ዘ ሴት ኦፍ ናቹራል ነምበርን ይተካልኛል በፓርሻል ሊስቲንግ ሜተድ። ሌላው ዘ ሴት ኦፍ ናቹራል ነምበር ለዛን 100 ቢባል ፓርሻል ሊስቲንግ ሜተድንም አሁን ሞር ኮንቪኒየንት ነው፣ ምቹ ነው ማለት ነው። ኤ ኢዝ ኢኳል ቱ 1 ዘ ሴት ኦፍ 1 2 3 ከዛ ዶት ዶት አደርግና መጨረሻዋን 99 አደርጋታለሁ። የመጨረሻዋ ቁጥር 99 እንደሆነች አመለክታለሁ ማለት ከመቶ የሚያንሱ ናቹራል ነምበሮች ስለሆኑ። ከዛ አራተኛው ማን ነው? ሴት ቢውልደር ሜተድ የሚባለው ነው። አብዛኛውን ጊዜ ስብስብን ስንገልጽ የምንጠቀመው ማን ነው? ሴት ቢውልደር ሜተድ ነው። ኢንተራንስ ላይም ብዙ ጊዜ እየመጣ ያለው የሴት ቢውልደር ሜተድ ነው። የ2017 ኢንተራንስ ጥያቄም ላይ መጥቷል፣ እንሰራዋለን። በሴት ቢውልደር ሜተድ የመጣ ነው ለማለት ሴት ቢውልደር ራሱ ጥያቄ ሆኖ ሳይሆን በሴት ቢውልደር ፎርም የመጡ ጥያቄዎች ማለት ነው፣ ሌሎችን ስንሰራ። ከዛ ሴት ቢውልደር ጋር ሴት ቢውልደር ሜተድ ላይ ሩል ነው ሴት የምናደርገው ወይም ህግ እናወጣለን። ከዛ ህግ እናወጣና ያንን ህጋችንን ያወጣነውን ህግ የሚያሟሉ ኦብጀክት ወይም ቲንግስ ከሆኑ በስብስባችን ውስጥ ይካተታሉ። ያንን ያወጣነውን ህግ የማያሟሉ ከሆኑ ደግሞ ምን አይሆኑም ማለት ነው? የስብስባችን አባል አይሆኑም ማለት ነው። እስኪ ቅድም እንትን ያልነውን እንየው። ሴት ቢውልደር ሜተድ ዘ ሴት ኦፍ ናቹራል ነምበር የሚለውን ዘ ሴት ኦፍ ናቹራል ነምበር ለዛን 100 ልክ እንደዛ የሚሉትን ስብስቦች በሴት ቢውልደር ሜተድ እናስቀምጣቸው። አሁን ሴት ኤ እዚ ኳልቱ ላለሁ ዘ ሴት ኦፍ ኤክስ። ሴት ኤ የማን ስብስብ ነው? የኤክስ ስብስብ ነው። ማለት ማንኛውም ኤክስ ኤ ስብስብ ውስጥ መካተት ትችላለች እላለሁ። ሳች ዛት ይቺ ምልክት ሰዓትን ከደቂቃ ለመለየት የምንጠቀምባት ሳች ዛት፣ ይህ የሚሆነው ኤ የኤክስ ስብስብ ነው። ሳች ዛት ይህ የሚሆነው ኤክስ ኢዝ አን ኤለመንት ኦፍ ናቹራል ነምበር ነው ይላል። በዚህ ገለጽኩት ማለት ነው በሴት ቢውልደር ሜተድ። ማለት የኤ የኤክስ ስብስብ ነው፣ ግን ይህ የሚሆነው ኤክስ ምን ከሆነች ነው? ናቹራል ነምበር ከሆነች ነው። ከዛ ለምሳሌ አንድን እንትን ስል አንድ የዚህ የኤ ስብስብ ትሆናለች ወይ ብዬ ማወቅ ከፈለኩ አንድ የምን አባል ነች? የናቹራል ነምበር አባል ነች። ስለዚህ ኤ ስብስብ ውስጥ ትካተታለች። 50 የናቹራል ነምበር ነች አይደለም? ስለዚህ ስብስብ ኤ ውስጥ ትካተታለች። ሌላው ዘ ሴት ኦፍ ናቹራል ነምበር ለዛን 100 የሚለው በሴት ቢውልደር ሜተድ ላስቀምጠው ግን ሴት ኤ ኢዝ ኢኳል ቱ ዘ ሴት ኦፍ ኤክስ፣ የኤክስ ስብስብ በሙሉ ምን መሆን ይችላል? የኤ ኤለመንት መሆን ይችላል አልኩ። ሳች ዛት ይህ የሚሆነው ሰዓትን ከደቂቃ ለመለየት የምትጠቀምባት ሁለቱን ነጥብ መጠቀም ትችላላችሁ። አለበለዚያ ቨርቲካል ባር ማድረግ ትችላላችሁ። ይሄ ቨርቲካል ባር ሳች ዛት ብላችሁ ታነባላችሁ። ይህ የሚሆነው ለማለት ኤ ኢኳል ቱ ዘ ሴት ኦፍ ኤክስ፣ የኤክስ ስብስብ በሙሉ የኤ ኤለመንት መሆን ይችላል። ሳች ዛት ይህ የሚሆነው ግን ከዛ ሩላችሁን ቀጥላችሁ ታስቀምጣላችሁ። ሳች ዛት ኤክስ ኢዝ አን ኤለመንት ኦፍ ናቹራል ነምበር ኤንድ ሌላም ህግ ያስፈልገኝ፣ ምክንያቱም ከመቶ የሚያንስ አሁን ለምሳሌ 200 ብል 200 ይህንን እዚህ ጋር ቅድም እንደዘጋሁት እዚህ ጋር 200 ኢዝ አን ኤለመንት ኦፍ ናቹራል ነምበር ከዛ የኤ ስብስብ ነው አይደለም? የኤ ስብስብ ምክንያቱም ናቹራል ነምበር ከሆነ እዚህ ኤ ውስጥ አባል መሆን ይችላል ይላል። ነገር ግን ከመቶ የሚያንሱ ከተባለ ሌላ ህግ ተጨማሪ ህግ ያስፈልገኛል። ምን የሚል? ኤክስ ለዛን 100 የሚል እንደዚህ ያስቀምጣለሁ።
ኤ ኢዝ ኢኳል ቱ ኤክስ ሰች ዛት ወይም ቨርቲካል ባሩን ታደርጋላችሁ ወይም እነኚህ ሁለቱ እንደሆነ ታደርጋላችሁ። ኤክስ ኢዝ አን ኤለመንት ኦፍ ናቹራል ኤክስ ናቹራል ነምበር ከሆነች እና ኤክስ ከመቶ የምታንስ ከሆነ ምን መሆን ትችላለች ማለት ነው? የኤክስ ዋጋ ስብስብ ኤ ውስጥ መካተት ትችላለች ብላችሁ በሴት ቢውልደር ሜተድ ማስቀመጥ ትችላላችሁ። ሌላው አንድ ምሳሌ ላስቀምጥላችሁ። በቨርባል ሜተድ ዘ ሴት ኦፍ ኦል ፐርፌክት ስኩዌር ናቹራል ነምበር ዘ ሴት ኦፍ ኦል ፐርፌክት ስኩዌር ናቹራል ነምበር። ፐርፌክት ስኩዌር ማለት ከራዲካል የሚወጡ ቁጥሮች ነው አይደለ? ከራዲካል የሚወጡ ቁጥሮች ሁሉንም ማለት ነው ሴት ኤ ነው አልኩት ማለት ነው። ፐርፌክት ስኩዌር ማለት ከራዲካል የሚወጡ 1 4 9 16 25 36 እነዚህ ከራዲካል የሚወጡ ናቸው። ልክ እንደዚህ እያለ ይቀጥላል። መጨረሻ እስከሌለው ናቹራል ነምበር በዚህ መልኩ በፓርሻል ሊስቲንግ ሊስት ማድረግ እችላለሁ። እዚያ ማለት በስብስብ ውስጥ ኤ እኩል ይሆናል በፓርሻል 1 4 9 በዚህ መልኩ ከዛ ነጠብጣብ አድርጌ እንደዚህ አስቀምጠዋለሁ። ፓርሻል ኮምፕሊት ሊስቲንግ አሁን ይሄንን አልችልም። ከዛ በወርድ ገልጬዋለሁ ወይም በስቴትመንት ፎርም ገልጬዋለሁ። ከዛ ሴት ቢውልደር ነው የሚቀረው። ይሄንን በሴት ቢውልደር ሜተድ እንዴት አድርጌ ልግለጸው? በሴት ቢውልደር ሜተድ ይሄንን መግለጽ ከፈለኩ ምን ማድረግ እችላለሁ? ኤ ኢዝ ኢኳል ቱ ዘ ሴት ኦፍ ኤክስ ስኩዌር ሰች ዛት ኤክስ ኢዝ አን ኤለመንት ኦፍ ናቹራል ነምበር አድርጌ በዚህ መልኩ ልገልጸው እችላለሁ። ኤክስ ናቹራል ነምበር ከሆነች እና የኤክስ ስኩዌር ምን መሆን ይችላል ማለት ነው? የኤ አባል መሆን ይችላል። አሁን ናቹራል ነምበር የሚባለውን ይሄንን ምን ብዬ ልገልጸው እችላለሁ? ኤ ኢዝ ኢኳልስ ቱ ዘ ሴት ኦፍ ኤክስ ስኩዌር ሰች ዛት ኤክስ ኢዝ ኢኳል ቱ 1 2 3 እንደዚህ እያልኩ ልገልጸው እንችላለን። በሁለቱ ገለጽኩት። የኤክስ ስኩዌር ስብስብ ምን መሆን ይችላል? የኤክስ ስኩዌር ስብስብ የኤ ኤለመንት መሆን ይችላል። ይህ የሚሆነው ግን ኤክስ ምን ከሆነች ነው? 1 2 3 እያለች የምትቀጥል ቁጥር ከሆነች ወይም ኤክስ ናቹራል ነምበር ከሆነች ኤክስ ስኩዌር በሙሉ ምንድን ናቸው ማለት ነው? የኤ ስብስብ ናቸው። አሁን አንድን ተኩ እስኪ እዚህ ጋር አንድን አሁን እዚህ ጋር በተካት ምን ትሆናለች? 1 ስኩዌር 1 2 ስኩዌር 4 3 ስኩዌር 9 4 እዚህ ጋር ተካ 4 ስኩዌር 16 5 ተካ 5 ስኩዌር 5 ስኩዌር ታደጋ 25 እያለ በዚህ መልኩ ይቀጥላል ማለት ነው። በዚህ መልኩ በሴት ቢውልደር ሜተድ አስቀምጥ። ሌላው መያዝ ያለባችሁ ስብስብ ላይ ፋናይት እና ኢንፋናይት ሴት የሚባል አለ። ያ ማለት ኤለመንቶቹ ውስንና ውስን ያልሆኑ ከሆኑ ማለት ነው። ዘ ሴት which has finite number of element is called finite ሴት ይባላል። ሴት ዛት has n number of element ማለት የኤለመንቶቹ ብዛት የሚታወቅ ከሆነ ለምሳሌ 1 ሚሊየን ኤለመንትም ሊሆን ይችላል፣ 1 ቢሊየን 1 ትሪሊየን ኤለመንትም ሊሆን ይችላል። ይህ አሁን ቁጥሩ እስከታወቀ ድረስ ኤለመንቶቹ ብዛታቸው እስከታወቀ ድረስ ምን ይሆናል ማለት ነው? ፋናይት ሴት ነው። ግን ምንም አይነት መጨረሻ የሌለው ማለት ኤለመንቶቹ ይሄን ያክል ናቸው፣ ይሄን ያክል ኤለመንት አለው ይሄ ስብስብ ብለን የማናውቀው ከሆነ ኢንድለስ ነምበር ኦፍ ኤለመንት ከሆነ ያንን ስብስብ እንለዋለን ኢንፋናይት ሴት ብለን እንጠራዋለን ማለት ነው። ዘ ሴት ዛት ሃዝ ኢንድለስ ኤለመንት ማለት ነው። ምሳሌ እስኪ ለፋናይት እና ለኢንፋናይት አሁን ሴት ኤ ኢዝ ኢኳልስ ቱ 1 2 3 ከዛ ዶት ዶት እያደረጉ እንደዚህ ያስቀመጥኩት ይሄ ኢንፋናይት ሴት ነው፣ ምክንያቱም መጨረሻ የለው። ነገር ግን ሌላ ደግሞ ዘ ሴት ኤ ኢዝ ኢኳልስ ቱ 1 2 3 ዶት ዶት አድርጌ 1 ቢሊየን የፈለገውን ያክል ይሁን። ከዛ እንደዚህ ከሆነ ግን ፋናይት መጨረሻው እስከታወቀ ድረስ ምን ያክል ኤለመንት እንዳለው ይታወቃል። ይሄ ፋናይት ሴት ይባላል። ይሄንን ያዙት። ከዛ ሪሌሽን አመንግ ሴትስ ማለት ስብስቦችን ነው ሪሌት የምናደርገው። ከዚህ በኋላ ስለ ስብስብ ይሄን ያክል ከሆነ ስብስቦችን ሪሌት እናደርጋለን። ኢኩቫለንት ሴት ማለት ሁለት ስብስቦች ምን ያክል ኤለመንት ይዘዋል፣ ያ ማለት አባል ብዛታቸውን ብቻ ነው የምናነጻጽረው። ምሳሌ ኤ የሚባል 1 ኤ ቢ ሲ የሚባል ኤለመንት አለው። ሴት ቢ ሌላ ማን አለው? 1 2 3 እነዚህ
ሁለት ስብስቦች ኤ እና ቢ ምን ይባላሉ? ኢኩቫለንት ሴት ናቸው። እንዴት አድርጌ ጽፈዋለሁ? ኤ ኢዝ ኢኩቫለንት ቱ ቢ በዚህ ፎርም ይጻፋል። ሁለት ስብስቦች ኢኩቫለንሲያቸውን ስናነጻጽር ኤ ኢዝ ኢኳለንት ቢ ያ ማለት ዘ ነምበር ኦፍ ኤለመንት ኦፍ ኤ ኢዝ ኢኳል ቱ ዘ ነምበር ኦፍ ኤለመንት ኦፍ ቢ። እዚህ ጋር ስንት ነው ያሉት? አንድ ሁለት ሶስት አንድ ሁለት ሶስት። ውስጡ ያሉት ኤለመንቶች እነማን ናቸው ምናምን የሚለውን ሳይሆን የኤለመንቶቹን ብዛት ብቻ ነው የምናየው። እስኪ ሌላ ደግሞ እንዳይሸውዳችሁ እዚህ ጋር ላሳያችሁ። ዋን 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 ቱ ስሪ ስሪ። አሁን ኤ እና ቢ ኢኩቫለንት ናቸው አይደሉ? ይሄኛው ጋር ማለት ነው። ይሄንን ሲ ያልኩት ለምሳሌ ሲ ኢዝ ኢኳልስ ቱ አንድ አንድ ሁለት ሶስት ሶስት ብትቆጥሯቸው አንድ ሁለት ሶስት አራት አምስት ብዛታቸው እነዚህ ስንት ናቸው? አምስት። እዚህ ጋር ስንት ናቸው? ኤ ሶስት ናቸው። ይሄኛውና ይሄኛው ሴት ሲ ኢኩቫለንት ናቸው። ኤ ኢዝ ኢኩቫለንት ቱ ሲ ምክንያቱም ነምበር ኦፍ ኤለመንታቸው ሪፒቴሽን ስብስብ ላይ ለውጥ የለውም ብለን እስካልን ድረስ እዚህ ጋር ኤለመንቶቹ ስንት ናቸው? ብዛታቸው ሶስት ናቸው። እዚህም ጋር ሶስት ናቸው። ኤ ኢዝ ኢኩቫለንት ሲ ሪፒቴሽኑን ቆጥራችሁ ኢኩቫለንት አይደለም እንዳትሉ ማለት ነው። ይህንንም ከግምት እንድታስገቡ ነው። ሌላው ኢኳል ሴት ሁለት ሴቶች ወይም ሁለት ስብስቦች እኩል የሚሆኑት መቼ ነው? ኤ እና ቢ እኩል የሚሆኑት እያንዳንዱ ኢለመንት ኤ ውስጥ ያለው ቢ ውስጥ የሚገኝ ከሆነ አለበለዚያም ቢ ውስጥ ያለው ኤ ውስጥ የሚገኝ ከሆነ ያ ማለት በአንዲትም ኢለመንት መለየት የለበትም። ሁለቱም ስብስቦች ምን መሆን አለባቸው ማለት ነው? ተመሳሳይ ኢለመንት ሊኖራቸው ያ ማለት ኤግዛክት ኮፒ ነው ማለት ነው። ኤ ውስጥ ያሉትን ኢለመንቶች ቀጥታ ነው ኮፒ የምታደርጓቸው። አንድም ኢለመንት የምትጨምሩ የምትቀንሱ ከሆነ እነዚያ ስብስቦች እኩል አይሆኑም ማለት ነው። እስኪ ምሳሌ ኤ የሚባል ስብስብ አለኝ 3 5 9 ቢ ስብስብ ቢ አለ። አሁን ኤ እኩል ይሆናል ቢ እንዲሆን ኤ እኩል ይሆናል ቢ እንዲሆን ቢ ምን መሆን አለበት? 3 5 9 መሆን አለበት። ከዚህ ውጭ ጭራሽ አይሆንም። ያ ማለት ስሙን ኤ እና ቢ ብዬ ሰየምኩት እንጂ ለውጥ የለውም ማለት ነው። ራሱ ኢለመንቱ ነው የሚደገመው። ከዚህ ውጭ ሁለቱ ስብስቦች የማይሆኑ ማለት ነው እኩል ሊሆኑ አይችሉም። ሁለት ስብስቦች እኩል የሚሆኑት ስያሜያቸው ኤ እና ቢ እንበላቸው እንጂ ኢለመንቶቹ ምንም አይቀየሩም፣ ተመሳሳይ ከሆኑ ብቻ ነው። ይህን በዚህ መልኩ ተረዱት። ከዛ ሰብሴት የሚባል አለ። ሰብሴት ማለት ንዑስ ስብስብ ነው። ንዑስ ስብስብ ማለት ደግሞ ንዑስ ስብስብ ማለት ከስብስቡ ውስጥ የተወሰኑትን ኤለመንቶች እየመረጥን የምናወጣ ከሆነ ነው። ያ ማለት የተወሰኑትን ኤለመንቶች ሪሙቭ ወይም ሪጀክት በማድረግ ከዛ የተወሰኑትን እየመረጥን የምናወጣ ሌላ ስብስብ ፎርም የምናደርግ ከሆነ ያ ስብስብ የወጣ ነው ስብስብ ምን ይባላል? ንዑስ ስብስብ ወይም ሰብሴት ተብሎ ይጠራል። የሆነ ስብስብ ምንም አይነት ኤለመንት ከሌለው በውስጡ ምንም አይነት ኤለመንት ካልያዘ ያን ስብስብ ምን ብለን እንጠራዋለን? ኢምፒቲ ሴት፣ ናል ሴት ኤንድ ቮይድ ሴት ብለን እንጠራዋለን። ኢምፒቲ ወይም ቮይድ ወይም ናል ሴት ተብሎ ይጠራል። ከዛ በምን አይነት ምልክት ልወክለው እችላለሁ? ይቺ ፋይ የግሪክ ሌተር ነች፣ ወይም በዚህ በባዶ ስብስብ ምልክት ውስጥ ይቀመጣል። ባዶ ስብስብ ወይም ኢምፒቲ ሴት ስንል ምክንያቱም አሁን እዚህ ጋር ስብስብ ኤ 1 2 3 የሚባሉ ኤለመንቶችን ይዛል። እነዚህ ሶስቱም ኤለመንቶች ባይኖሩ ስብስቡ ምኑን ይቀመጣል? ብቻውን ይቀመጣል። ያ ማለት ኤለመንቶቹ አይኖሩም፣ ይሄ ስብስቡ ብቻውን ይቀመጣል ማለት ነው። ስለዚህ ባዶ ስብስብ በዚህ ይገለጻል። ምንም አይነት ኤለመንት አይኖርም። አልበለዚያም በዚች ፋይ ወይም ቀን የምትመስለው ሌተር ግሪክ ሌተር በዚች ኢምፒቲ ሴት ይወከላል። ከዛ ወደ ሰብሴት ነው የምንሄደው። ሰብሴት ማለት ንዑስ ስብስብ ማለት ነው። ኤ ኢዝ ዘ ሰብሴት ኦፍ ቢ ኤ የቢ ሰብሴት እንዲሆን ኤ ውስጥ ያሉት ኤለመንቶች በሙሉ ቢ ውስጥ ማግኘት አለብኝ ማለት ነው። አሁን እዚህ ጋር ኢምፒቲ ሴትን ይዩት። ኢምፒቲ ሴት ኤ ውስጥ አይገኝም? ይገኛል። ምክንያቱም እነዚህ በሙሉ ኤለመንቶቹን ሪጀክት ባደርጋቸው ኢምፒቲ ሴት ብቻውን ይቀራል። ስብስብ ኤ ባዶ ስብስብ ይሆናል አይደለም? እነዚህ በሙሉ ቢጠፉ ስለዚህ ኢምፒቲ ሴትንም አብሮ እዚህ ውስጥ ስብስብ ኤ ላይ ያገኛታለሁ። አንድ ሌላው 2 እና 3ን አጠፋኋቸው ማን ይቀራል? አንድ ከዛ በስብስብ ውስጥ ይቀራል ማለት ነው። 2 እና 3ን ባጠፋቸው አንድ፣ ከዛ 1 እና 3ን ባጠፋቸው 2 ይቀረኛል። ከዛ 1 እና 2ን ባጠፋቸው 3 ብቻዋን ትቀራለች። ስለዚህ 3። እሺ ሌላ 3ን ብቻ ባጠፋት ማን ይቀረኛል? 1 እና 2 ይቀሩኛል በስብስብ ውስጥ 1 እና 2። 2ን ባጠፋት 1 እና 3 ይቀሩኛል። 1ን ባጠፋት 2 እና 3 ይቀራሉ።
ከዛ ምንም አይነት ኤለመንት ሪጀክት ባላደርግ ከዚህ ኤለመንት ላይ ምንም ባልቀነስ ራሱ ይሄ ስብስቡ ይቀመጣል። እዚህ ጋር ራሱ ስብስቡ ይቀመጣል ማለት ነው። እነዚህ በሙሉ ሊስት ያደረግናቸው ምንድናቸው ማለት ነው? ለኤ ምንድናቸው? ንዑስ ስብስብ ይባላሉ። ንዑስ ስብስብ። ንዑስ ስብስብን ኢፍ ኤ ሴት ሃዝ ኤን ነምበር ኦፍ ኤለመንትስ ዘን ዘ ነምበር ኦፍ ሰብሴት ኢዝ ኢኳልስ ቱ ዘ ፓወር ኦፍ ኤን ይሆናል ማለት ነው። የሆነ ስብስብ ኤን ያክል ኤለመንቶችን ከያዘ የሰብሴቶቹ ብዛት ስንት ይሆናል ማለት ነው? ቱ ዘ ፓወር ኦፍ ኤን። እዚህ ጋር እስኪ እየሰራ ነው እኔ። ይሄ 1 2 3 ኤለመንቶች አሉት ሴት ኤ። ስንት ስብስብ አሉት ማለት ነው? ቱ ዘ ፓወር ኦፍ 3 ኤን ወይም 3 ኤለመንት ስላለው 3ን አምጥተን እዚች ላይ ስንተካ ቱ ዘ ፓወር ኦፍ 3 8 ነው። ሊስት ያደረግናቸውን እስኪ እንቁጠራቸው። ኢምፒቲ ሴት 1 2 3 4 5 6 7 8 አጠቃላይ 8 ንዑስ ስብስብ ማውጣት ይችለናል። ከማን? ከኤ ላይ ማለት ነው። the number of subset is equal to the power of n where n is the number of element of the set የስብስቡ የኤለመንቶች ብዛት ማለት ነው። ፕሮፐር ሰብሴት ጋር ከመጣን ግን ህገኛ ስብስብ የሚባለው ኦል ሰብሴትስ አር ፕሮፐር ሰብሴት ይሆናሉ። ነገር ግን ራሱን አይደግምም። ያ ማለት እዚህ ላይ ስለ ፕሮፐር ሰብሴት ከሆነ የምናወራው ሰብሴት እንትን ለማለት it is empty set is an element of a set is an element of a ልክ እንደዚህ እያል to an element of a እንደዚህ እያል ንዑስ ስብስቦቹን በዚህ ማስቀመጥ እንችላለን። I mean subset the subset of ኤለመንት ሳይሆን ሰብሴት is subset ያንን ሰብሴት ኢሚዲየትሊ the subset of a one is set በሴት ውስጥ ዋን ማለት ነው። it is the subset of a ቱም እንደዚሁ እያልን በዚሁ መልኩ እንቀጥላለን። እነዚህም በሙሉ ሰብሴት እያደረጋችሁ መቀጠል ትችላላችሁ። አሁን ኤ ካልኳት a is the subset of ማንኛውም ቢ ካልኳት b is the subset of a ይሆናል። ኤችን ሲ ካልኳት c is the subset of a እያልኩ ሰብሴትን ለመግለጽ a is the subset of ቢ ካል ኤ እና ቢ የሚባሉ ስብስብ ካሉ ኤ ውስጥ ያሉት በሙሉ ማ ውስጥ ይገኛሉ ማለት ነው። ቢ ውስጥ ይገኛሉ። እኩልም ሊሆኑ ይችላሉ። ነገር ግን በፕሮፐር ሰብሴት ጊዜ እራሱ አይደገምም። ያ ማለት ይሄንን እናጠፋዋለን ማለት ነው። ይሄንን ስናጠፋው ከዚህ ውጭ ያሉት በሙሉ እነዚህ ሊስት ያደረግናቸው በሙሉ ምን ይሆናሉ? ፕሮፐር ሰብሴት ኦፍ ሴት ኤ። የፕሮፐር ሰብሴት ኦፍ ኤ ነምበር ወይም ብዛታቸው ስንት ይሆናል ማለት ነው? ቱ ዘ ፓወር ኦፍ ኤን ማይነስ ዋን ይሆናል ማለት ነው። ያም የሚቀነሰው ማን ነው? ራሱን ስለማይደግም ምን አይሆንም ማለት ነው? ፕሮፐር ሰብሴት መሆን አይችልም። ይሄ ማለት ኤ ኢዝ ፕሮፐር ሰብሴት ይቺ ምልክት ነው ያለችው። ስለዚህ ኤ ኢዝ ኖት ዘ ፕሮፐር ሰብሴት ኦፍ ኤ። ማንኛውም ስብስብ የራሱ ምን መሆን አይችልም? ፕሮፐር ሰብሴት መሆን አይችልም። ተጨማሪ መያዝ ያለባችሁ ነገር ደግሞ ቢኖር ኢምፒቲ ሴት ኢዝ ዘ ሰብሴት ኦፍ ኤኒ ሴት። ማንኛውም ስብስብ ኢምፒቲ ሴትን ይዟል። ማንኛውም ስብስብ እስከሆነ ድረስ ወይ ባዶ ስብስብ ነው የሚሆነው ወይ ኤለመንት ያለው ስብስብ ነው። ኤለመንት ካለው ባዶ ስብስብን አብሮ ስለሚይዝ ማለት ብቻውን ሴት ያለች ኤለመንቶቹን ካስወገድኳቸው ስብስቡ ብቻውን ይቀራል። ባዶ ስብስብን ይዟል ማለት ነው። ስለዚህ ባዶ ስብስብ የማንኛውም ስብስብ ምንድነች? ንዑስ ስብስብ ወይም ሰብሴት ነች። ሴት ኢዝ ዘ ሰብሴት ኦፍ ኤኒ ሴት። ቢ ባዶ ስብስብ ነው። ኢምፒቲ ሴት ኢዝ ዘ ሰብሴት ኦፍ ቢ ማለት እችላለሁ። ባዶ ስብስብ ለባዶ ስብስብ ምንድነው? ንዑስ ስብስብ ነው። እሺ ሌላ ፕሮፐር ሰብሴት ጋር እንጣ። ፕሮፐር ሰብሴት ጋር ከሆነ ግን ፕሮፐር ሰብሴት ጋር ኢምፒቲ ሴት ኢዝ ዘ ፕሮፐር ሰብሴት ኦፍ ኤኒ ሴት ከተባለ ፎልስ ነው የሚሆነው። ምክንያቱም እዚህ ጋር ኢምፒቲ ሴት ለቢ ፕሮፐር ሰብሴት መሆን አይችልም። ኢምፒቲ ሴት ለኢምፒቲ ሴት ፕሮፐር ሰብሴት መሆን ስለማይችል ማንኛውም ስብስብ ለራሱ ምን መሆን አይችልም? ፕሮፐር ሰብሴት መሆን አይችልም። አትሊስት አንድ የሆነ ኤለመንት መቀነስ አለበት። ልክ እስካሁን እዚህ ጋር እንዳልነው ስብስብ ኤ 1 2 3 የሚባሉ ኤለመንቶች አሉት። እዚህኛውም ጋር 1 2 3 አይካተትም። ለማ ለፕሮፐር ሰብሴት ጊዜ ሙሉ ኤለመንቱ እንዳለ ኮፒ አድርገና ነው። የተወሰኑትን ኤለመንቶች አትሊስት አንድ ኤለመንት እንኳን መቀነስ አለበት። ፕሮፐር ሰብሴት ራሱን አይደግምም ማለት ነው። ያ ማለት ኤኒ ሴት ካኖት ቢ ዘ ፕሮፐር ሰብሴት ኦፍ ኢትሰልፍ። ይችንም ያዟት። ኤኒ ሴት ኢዝ ኤኒ ሴት ማንኛውም ስብስብ ለራሱ ምን መሆን አይችልም? ፕሮፐር ሰብሴት መሆን ስለማይችል እዚህ ጋር ደግሞ ኢምፒቲ ሴት ኢዝ ዘ ፕሮፐር ሰብሴት ኦፍ ኤኒ ሴት አለ።
ስለዚህ ኢምፕሊት ሴት የፕሮፐር ሰብሴት ኦፍ ኤኒ ሴት ካል ያ ሌላኛው ስብስብ ባዶ ስብስብ ከሆነ ባዶ ስብስብ ለባዶ ስብስብ ምን ሆነ ማለት ነው? ፕሮፐር ሰብሴት ስለማይሆን ፎልስ ይሆናል። ምንድነው መሆን ያለበት? ሩ እንዲሆን ኢምፒቲ ሴት ኢዝ ዘ ፕሮፐር ሰብሴት ኦፍ ኤኒ ነን ኢምፒቲ ሴት። አለበለዚያ ኢምፒቲ ሴት ኢዝ ዘ ፕሮፐር ሰብሴት ኦፍ ኤኒ አዘር ሴት ወይም ከኢምፒቲ ሴት የተለየ ስብስብ ከሆነ ለማንኛውም ስብስብ ኢምፒቲ ሴት ምንድነው? ፕሮፐር ነው ይሆናል። ይህን በዚህ እንድትይዙ ነው። ኤኒ ሴት ኢዝ ዘ ፕሮፐር ሰብሴት ኦፍ ኤኒ ሴት ኢዝ ዘ ሰብሴት ኦፍ ኢትሰልፍ። ሰብሴት ላይ ይህን ማየት ትችላላችሁ። ቀጣይ ስለ ኦፕሬሽን ኦን ሴትስ የሚባል ሌላው ሱፐር ሴት የሚባል ነገር አለ። ሱፐር ሴት ማለት ኤ ኢዝ ዘ ሰብሴት ኦፍ ቢ ከሆነ ኤ ኢዝ ዘ ሰብሴት ኦፍ ቢ ከሆነ ቢ ኢዝ ዘ ሱፐር ሴት ኦፍ ኤ ነው ማለት ነው። ኤ ውስጥ ያሉትን ማን ይዟል ማለት ነው? ቢ ይዟል ማለት ነው። ለምሳሌ ምሳሌ ብሰጣችሁ አሁን አዲስ አበባ ውስጥ ከተማዎች አሉ። ንዑስ ክፍለ ከተማ ማለት ነው። ነፋስ ስልክ፣ ቦሌ፣ አራዳ፣ አዲስ ከተማ፣ ልደታ ምናምን ክፍለ ከተማዎች አሉ። ስለዚህ እነሱ በማን ነው የሚካተቱት? አዲስ አበባ ውስጥ ነው ያሉት አይደል? ስለዚህ አዲስ አበባ ለእነሱ ምንድን ነው ማለት ነው? ሱፐር ሴት ነው ማለት ነው። ሱፐር ነው። እነዚህ ክፍለ ከተማዎቹ አራዳ፣ ቦሌ የሚባሉት እነሱ ምንድን ናቸው? ለአዲስ አበባ ሰብ ናቸው። ሰብ ሴት። ለምሳሌ አራዳ ሰብ ሲቲ፣ ቦሌ ሰብ ሲቲ ነው የሚባለው። ንዑስ ናቸው። ያ ማለት ብራንች እንደዛ እንደማለት ነው። ከዚያ ከውስጥ ያሉ ናቸው እና ቢ ምንድነው ማለት ነው? ሱፐር ሴት ነው ማለት ነው። ኤ ኢዝ ዘ ሰብሴት ኦፍ ቢ ከሆነ ቢ ለኤ ምንድነው? ሱፐር ነው እንላለን። ኮንቨርስሊ ማለት ነው። መጽሐፋችሁ ላይ የለም፣ ይህን እንድታውቁት ያክል ነው። ይሄ ግዴታ አይደለም። ሌላው ሁለት ስብስቦች የጋራ የሆነ ኤለመንት ከሌላቸው ሁለቱ ስብስቦች ምን ይባላሉ? ዲስጆይንት ሴት ተብለው ይጠራሉ። ሁለት ስብስቦች ኤ እና ቢ፣ አሁን ኤ እና ቢ ምንም የሚያገናኛቸው ከሌለ ዲስጆይንት ሴት ይባላሉ። ምሳሌ ኤ እኩል ይሆናል 1 2 3 ቢሆን ቢ እኩል ይሆናል 4 ኤንድ 5 ቢሆን ኤ እና ቢ ውስጥ ኮመን የሆነ ኤለመንት የለም አይደለም። ኤ እና ቢ ምንድን ናቸው ማለት ነው? ዲስጆይንት ሴት ናቸው ማለት ነው። ያ ማለት ኤ ኢንተርሴክሽን ቢ ወይም የጋራ የሆነ ምንም አይነት ኤለመንት የሌላቸው ኢንተርሴክሽናቸው ምንድን ነው? ኢት ኢዝ ኢምፒቲ ሴት ኦር ባዶ ስብስብ ከሆነ ዲስጆይንት ሴት ተብለው ይጠራሉ። ሌላው ዩኒቨርሳል ሴት እና ዩኒየን ኦፍ ሴት፣ ከዛ ኮምፕሊመንት ኦፍ ሴት አምና ኢንትራንስ ላይ እየመጣ ነው። ኮምፕሊመንት ኦፍ ሴት ብዙ ጊዜ ይመጣል። ከዛ አፕሊኬሽን ኦፍ ሴት ስለሱ የምናያለን። ጥያቄ ኢንትራንስ ጥያቄዎች እና ሲሜትሪክ ዲፈረንስ ኦፍ ቱ ሴት እነሱ እንሰራለን። ከዛ ካርቴዥን ፕሮዳክት ኦፍ ቱ ሴት ኤ ክሮስ ቢ እና ቢ ክሮስ ኤ ምንድን ነው ያሉት ልዩነቶች የሚሉትን እነሱን እናይና ቀጣይ ቪዲዮ ላይ ይህንን ቻፕተር እንጨርሳለን ማለት ነው። ለዛሬ በዚህ ይብቃ። ሀሳብ አስተያየታችሁን በዚህ መልኩ ቢሆን ብላችሁ ማስተካከያ እንዳያደርግ የምትሉት ነገር ካለ ሀሳብ እንዲሰጡኝ ይፈልጋለሁ። ለነበረን ቆይታ አመሰግናለሁ። ቻው።